ሰላም ውድ የአርጂና ስፖርት ተከታታዮች አድማጭ ተመልካቾች እንደምን ቆይታችሁልናል? አርጂና ስፖርት በቀጥታ ስርጭቶቹ የምታውቁት ቻናል እንደዚሁ በተለያዩ መረጃዎችንም እያደረሰን ከእናንተ ጋር ቆይታን እያደረግን ነው የምንገኘው። ዛሬ የምናነሳው ስለ ሚኬል አርቴታና ስለ አርሰናል ይሆናል። በጣም ጥያቄ እየተነሳበት ያለ አሰልጣኝ ነው። በቅርብ ጊዜ ሁላችንም እንደምናውቀው ባለፈው የፕሪሚየር ሊግ 3ኛ ሳምንት መርሃ ግብር በማንቸስተር ዩናይትድ አርሰናል መረታቱን ተከትሎ ይህንኑ አሰልጣኝ ላይ የሚነሱ ጥያቄዎች በርትተዋል። የተለያዩ የቀድሞ የቡድኑ አባላት እንደ ፓትሪክ ቪዬራ፣ ዴቪድ ሲማን የመሳሰሉት የቀድሞ ተጫዋቾች እንደዚሁ ስለ ትናንትናው የጨዋታ አቀራረብ አርሰን ፊንገርም ሳይቀር አንዳንድ ነገሮችን ሲያነሱ እየሰማን ነው የምንገኘው። በዚህም ረገድ ሚኬል አርቴታ በአርሰናል ቤት ያለው ቆይታ ጥያቄ ውስጥ የሚገባበትን አጋጣሚ በሌላ መንገድ የተመለከትንበት ነበር። በተለይ በዚህ ሲዝን ያለ ዋንጫ ቡድኑ የሚያጠናቅቅ ከሆነና ሚኬል አርቴታ በዚህ ሲዝን ዴሊቨር ማድረግ ከሆነ በጣም የወረዱ ቡድኖች ላይ ልናየው እንችላለን የሚሉ መረጃዎች፣ አስተያየቶች በጣም ተበራክተዋል ከተለያዩ ቦታዎች ማለት ነው። ሚኬል አርቴታ አንዳንድ ነገሮች ስለሱ እናንሳና በስፔን የተወለደ ተጫዋች ነው። የቀድሞ ተጫዋች ነው። ባስክ ግዛት ውስጥ የተወለደ ተጫዋች ነው። እንደዚሁ በባርሰሎና አካዳሚ መጫወት የቻለ ተጫዋች ነው። ከተለያዩ ተጫዋቾች ጋር እንደዚሁ ጊዜዎች በጣም ታላላቅ ከሚባሉ እንደ ቪክቶር ቫልዴዝ አይነት ተጫዋቾች ጋር ጊዜውን ማሳለፍ የቻለ ተጫዋች ነው። ፔፕ ጋርዲዮላን ሲወደው ሲመለከተው የነበረ አሪያው የነበረ ተጫዋች ነው። ፔፕ ጋርዲዮላ በተጫዋችነት ጊዜው በጣም ጥሩ ተጫዋች እንደሆነ እናውቃለን አይደለ? በባርሰሎና ቤት በነበረው ቆይታ ጥሩ ጊዜን ያሳልፈው መሀል ላይ በነበረው የጨዋታ መንገድ በጣም ጥሩ ነው። ሚኬል አርቴታም የመሀል ሜዳ ተጫዋች እንደሆነ ይታወቃል። ከዛ በኋላ ወደ ፓሪስ ሴን ዠርማ በመጓዝ እንደ ሞሪሲዮ ፖቼቲኖ እንደዚሁ ደግሞ ሮናልዲኒዮ የመሳሰሉ ተጫዋቾችን እንደዚሁ አብሮ የመጫወት እድልን ያገኘበትን አጋጣሚ ፈጥሮለት ነበር። በጣም በጊዜ ነው ተጫዋችነት ጆርኒው የጀመረው። በጣም ገና በልጅነቱ ነው ወደ ጨዋታ ወይም ወደ እግር ኳስ ዓለሙ መቀላቀል የቻለው። እንደዚሁም ደግሞ በአንድ ወቅት በልጅነቱ ስለገጠመው ትራውማ እያነሳ ነበር። በተለይ በአርሰናል ቤት በነበረበት ጊዜ በአሰልጣኝነት ማለት ነው። ኦል ኦር ነቲንግ ዶክመንተሪ በተሰራበት ወቅት ማለት ነው። እና በዚያም ኢፕሶድ ላይ ያው ተጫዋቾቹን ለኖርዝ ለንደን ደርቢ ለማነሳሳት ባነሳው ሀሳብ ላይ ነበር ሲገልጽ የነበረው። በልጅነቱ ከባድ የልብ ህመም እንዳለበት፣ ከዛ ልብ ህመም እንዴት እንዳገገመ እና ከልብ ህመም ካገገመ በኋላ እንዴት ለተጫዋችነት ብቁ እንደሆነ። ያው እግር ኳስ ትልቅ ትንፋሽ ኢንቮልቭ የሚያደርግ ስፖርት ነው። ከዚህ ጋር በተያያዘ እንዴት ለሱ ምን ያህል ፈታኝ እንደነበርና ለዚህ ለእግር ኳስ ተጫዋችነት እንዴት እንደበቃ ያነሳ ነበር ለተጫዋቾቹ ከጨዋታው በፊት በነበረ የመልበሻ ቤት ንግግር ላይ ማለት ነው። እና ወደኋላ ተመልሰን በድጋሚ ስለ ሚኬል አርቴታ የልጅነት ቆይታ ስንመለከት እንደዚህ አይነት ሰርጀሪዎችን ያካሄደ በተለያዩ ቡድኖች ከፓሪስ ሴን ዠርማ በኋላ በግላስኮ በመሄድ ወደ ስኮትላንድ በመጓዝ ሬንጀርስ ተጫዋች የሆነ ለረጅም ጊዜ እዛ የቆየ በእንግሊዝ በብሪታንያ አካባቢ ለረጅም ጊዜ የቆየ ተጫዋች ነው። ስለዚህ የብሪታንያ ወይም ደግሞ የሬንጀርስ ሴልቲክ እና ሬንጀርስ ባላንጣ እንደሆኑ ይታወቃል። እና የሬንጀርስ ተጫዋች በመሆኑ በጣም ብዙ ዓመት ያገለገለ ተጫዋች ነው። እንደዚሁ ደግሞ የዛም ሀገር ያጨዋወት መንገድን የተላመደ በስፔኑ ያው ቲኪታካ ነው የተለመደው። ስፔናዊ የሆኑ አሰልጣኞች ስለ ቡድኖቻቸው ይታወቃል፣ ያጨዋወት መንገዳቸው ይታወቃል። በጣም ቴክኒካል ናቸው። እግር ኳስን እንደ ፖየም እንደ ግጥም ሮማንቲሳይዝ የማድረግ ፍላጎትና ወደዛ የሚያደላ ያጨዋወት መንገድ እንደሚከተሉ ይታወቃል። ነገር ግን ወደ እንግሊዙ ደግሞ ወደዚህ ወደ ስኮትላንዱ ስንመጣ ደግሞ ሌላ የእግር ኳስ አካባቢ ነው። ሌላ የእግር ኳስ መንገድ ነው ያለው። በጣም ይሄ
በአጭር ቅብብሎች ጎል ጋር የመድረስ ጨዋታዎች ደግሞ በጣም ሮማንቲክ የሆኑ ቅብብሎች በጣም በትሪያንግሎች በተደጋጋሚ ጊዜ የምንመለከታቸው ትሪያንግሎች ኳስን ኮንትሮል ማድረግ ዲስፖዚሽን ወይም ደግሞ ኳስን ፕሮሴስ ማድረግ ማለት ነው። ፓውዛ ማድረግ ወይም ደግሞ ኳሱን ማረጋጋት፣ ተጋጣሚ ቡድን እስኪሰላች ድረስ መቀባበል፣ ቲኪታካ ወደ 900 ወደ 800 የሚደርሱ አጭር ቅብብሎችን ማድረግ የመሳሰሉ ነገሮች በእንግሊዙ ወይም ደግሞ በብሪታንያ እንግሊዝ ብሪታንያ ግሬት ብሪቴን ውስጥ የምትካተት ሀገር ናት ስኮትላንድ እና በዛ ውስጥ አይደለም እግር ኳስ አውዳቸው ወይም ደግሞ እግር ኳስ የሚጠቀሙበት መንገድ እንደዚህ አይነት አይደለም። እንግሊዝ በጣም የተለየ ነው። ቆሞ ኳሶች ላይ ፎከስ የሚያደርግ በኪክ ኤንድ ራሽ በጣም የእንግሊዝ ያጫወት መንገድ ኪክ ኤንድ ራሽ፣ ከዛ በኋላ ደንበኛ ክሮስ ደግሞ ወደ መሀል የሚጣል ኳስ በመጫወት በግንባር ገጭቶ ማግባት፣ ልክ እንደዚህ አይነት ያጫወት መንገድ በጣም ሲምፕሊስቲክ የሆነ ብዙ ፎከስ አለማድረግ ኳስና እግር ላይ ያሉ ጨዋታ መንገድ ላይ ወይም ደግሞ ይሄ ቴክኒካል የሆኑት ነገሮች ላይ ወይም ደግሞ ድሪብል ማድረግ ላይ ብዙ ፎከስ ያላደረገ ብዙ ጊዜ ፊዚካሊቲ ላይ ብዙ ደግሞ መሮጥ ወይም ደግሞ ስፕሪንት የሚያደርጉ ተጫዋቾች ላይ ዲፔንድ የሆነ ጨዋታ መንገድን የሚከተል አይነት አካባቢ ነው። ወደዚህ አካባቢ ደግሞ ሚኬል አርቴታ የመጣው በጣም በልጅነቱ ወይም ደግሞ ገና በጊዜ ነው። የእድሜው ገና የእግር ኳስ ጊዜው ገና መጀመሪያው አካባቢ ነው የመጣው። ከዛ ቆይታ በኋላ ነው ወደ ኤቨርተን ዴቪድ ሞይሱ ኤቨርተን አሁን በዴቪድ ሞይስ ስር ያለው ማለት ነው በኤቨርተን መቀላቀል ይቻሉ። በጣም ለረጅም ዓመት እዛ በኤቨርተን ቡድን ውስጥ ሲጫወት ስንመለከተው ነበረ። መሀል ሜዳ ላይ በጣም ጥሩ ኮንትሮለር ነበረ። ከነማሩ አልፋላኒ ጋር የነበረው ጥምረት በጣም ጥሩ ነበረ። ስፔናዊ ተጫዋች ነው። ያ የስፔን ቴክኒካል አቢሊቲ ያለው እንደዚሁ ደግሞ ለእንግሊዝ ቡድንም የሚሆን ደግሞ የራሱ ቀለም አለው፣ የራሱ ያጨዋወት መንገድ አለው እና ለሁለቱም ሚክስድ የሆነ ጨዋወት የያዘ ተጫዋች ነው። በጣም ጥሩ ተጫዋች ነው። ነገር ግን ለስፔን ብሔራዊ ቡድን ለመመረጥ ብዙ አልቻለም። ምክንያቱ ደግሞ የተለያዩ ተጫዋቾች ያሉበት በጣም ጥሩ ተጫዋቾች ያሉበት እንደ ሳንቲ ካዞርላ፣ አንድሬስ ኢኒየስታ፣ ዣቪ ሄርናንዴዝ፣ ዴቪድ ሲልቫ የመሳሰሉ ተጫዋቾች መሀል ላይ የታጨቁበት ፔድሮ ወደ መሀል የሚገባ ከሆነ በተለያዩ ሚናዎች ስለሚጠቀሙት ቡስኬት የመሳሰሉ ተጫዋቾች ያሉበት መሀል ክፍል ነው። እዚህ ውስጥ ደግሞ ሰብሮ ለመግባት በጣም አዳጋች ነው። በጣም ቴክኒካሊ በጣም የላቁ ተጫዋቾች ናቸው በስፔን ብሔራዊ ቡድን ላይ ያሉ ተጫዋቾች ማለት ነው እና አርቴታ ደግሞ በሁለቱም መንገድ በእንግሊዝም እግር ኳስ የሚፈልገውን እንደዚሁ ደግሞ በስፔንም የሚፈልገውን ቴክኒካሊ በጣም ጥሩ የመሆንን እግር ኳስ ደግሞ አጣምሮ የያዘ ተጫዋች ነው ብለን ማንሳት እንችላለን። ይህም ተጫዋች ከኤቨርተን ቆይታው በኋላ በዛ 2011 ቬንገር በዛ ክረምት ማንንም አላስፈረምም። በውሰት ነው ተጫዋቾችን ሲያስፈርም የነበረው። ምንም ተጫዋች አላስፈረመበት ክረምት ነበረ ስፔንድ አድርጎ ማለት ነው። አመቱንም ሲዝኑም የጀመረው በዛ መንገድ ነበረ። ኦገስት ላይ ከማንቸስተር ዩናይትድ ጋር ተገናኘ። ኦልድ ትራፎርድ ላይ ነበረ መርሃ ግብር ነበረ 8-2 የተሸነፈበት አርሰናል ማለት ነው እና ጃም ሾክ ነበረው እና ከዛ በኋላ ነው አርሰን ቬንገር ሚኬል አርቴታን እና ፔር ሜርቴሳከር ፍሪምፖንግ የመሳሰሉ ተጫዋቾች ጄሰን ፓርክ የመሳሰሉ ተጫዋቾችን ማስፈረም የቻሉት። ፊል ጃጌልካንም እንደዚሁ ለማስፈረም ተቃርበው ነበረ ከኤቨርተን። ነገር ግን ሚኬል አርቴታን ማስፈረም ችሏል። ፊል ጃጌልካ በዛ ጊዜ ለፕሪሚየር ሊጉ በጣም ጥሩ እንቅስቃሴ ሲያደርግ የነበረ የኤቨርተን ተከላካይ ነበረ። ቪንገርም ይህንኑ ተጫዋች ወደ ቡድናቸው ለመቀላቀል ሲሞክሩ ስናስተውል ነበር። ፔር ሜርቴሳከርን እንደዚሁ ያንን ጀርመናዊ ተከላካይ በዛ ጊዜ ነበር ያስፈረሙት እና
ሚኬል አርቴታና አርሰናል ለጉዟቸውን የጀመሩት በዛ ጊዜ ነው። ከአርሰናል ጋር የነበረው ቆይታ ጥሩ የሚባል ነው። ከተጫዋቾቹ ጋር የነበረው ቆይታ እንደዚሁ ኤፍ ኤ ካፕን ማሸነፍ ችሏል ከቡድኑ ጋር። ቡድኑ ለረጅም ጊዜ ከዋንጫ ጋር ከተለያየ በኋላ ራምዚ በጣም ሂሮ የሆነበትን መርሃ ግብር የተመለከትንበት የኤፍ ኤ ካፕ ፍጻሜ ጨዋታ ላይ ሃል ሲቲን በመርታት አርሰናል ዋንጫ ሲያሳካ ሚኬል አርቴታ እዛ ቡድን ውስጥ ነበር። ፔርሚሰከርም ያው እዛ ቡድን ውስጥ ነበር። ነገር ግን በካፒቴንነትም ቡድኑን መምራት ችሏል። ከፊንገር ጋርም በጣም ለረጅም ጊዜ ጊዜውን የሚያጠፋ በጣም ዲሲፕሊንድ የሆነ የቀጣይ ኮች ይሆናል ተብሎ የሚጠበቅ አይነት ተጫዋች ነበር። በተጫዋችነት ጊዜውን በአርሰናል ተጫዋቾችም ቀጣይ ማን አሰልጣኝ ይሆናል ተብሎ ይጠበቃል ተብለው ሲጠየቁ ተጫዋቾቹ ሁሉም ሚኬል አርቴታ ብለው ነበር የሚያነሱት። ፊንገር ትሬኒንግ ሴሽኖችን እንዲመራ እስከ ማዘዝ ድረስ እስከዛ ብቻ አይደለም። አርሰናል በዛ ጊዜ በጣም ጥሩ የሚባል የሜዳ ላይ ፐርፎርማንስ አልነበሩም እና አርቴታ ኢናፍ ኢዝ ኢናፍ ያለበት መልበሻ ክፍል ነበር ያለበት ጨዋታ ሁላ ነበር። እንደዚህ መጫወት የለብንም፣ እንደዚህ አይደለም። ሌሎች ቡድኖች ምን ያህል ለጨዋታዎች ሲዘጋጁ የተመለከትን ነው። ምን ያህል ለዲፌንድ ለማድረግ ግብ ለማስቆጠር የመልሶ ማጥቃትን ለማስቆም የሚያደርጉትን ጥረት የሚያደርጉትን እንቅስቃሴ እየተመለከትን ነው። እኛ እዛ ሌቭል ላይ አንገኝም ብሎ አሰልጣኙን እስከ መውቀስ እንደዚሁ ደግሞ ለተጫዋቾቹ ለቡድን አጋሮቹ ማለት ነው ትልቅ መልእክትን እስከ ማስተላለፍ የደረሰበት አጋጣሚ ነበር። አሌክስ ኦክስሌድ-ቻምበርሌን በቅርብ ጊዜ እንደዚሁ ይህንኑ ሲያነሳ ስንሰማው ነበር። በአርሰናል የቀድሞ የቡድን አጋሩ ማለት ነው እና ሚኬል አርቴታ ከድሮም በጣም ዲሲፕሊን የሆነ ነገሮችን በጣም በዲቴል የሚያይ ለትናንሽ ነገሮች በጣም ብዙ ፎከስ የሚያደርግ አይነት አሰልጣኝ ተጫዋች እንደሆነ ከቀድሞም የሚያውቁት አሰልጣኝ እንደሚሆን ከቀድሞም ይታወቃቸው ነበር። ይህንን ያስተዋለው ፔፕ ጋርዲዮላ በአርሰናል ቆይታው እያለ አርቴታን ጠይቆት ነበር። ነገር ግን ያው ፔፕ ጋርዲዮላ ባየር ሙኒክ እያለ ማለት ነው የሙኒኩን ቡድን በሚያሰለጥንበት ጊዜ ማለት ነው። ነገር ግን ሚኬል አርቴታንን ጥያቄ ለመቀበል አልቻለም። የተመቻቸ ጊዜና ቦታ ላይ አልነበረም። በአንድ ወቅት ሙኒክ ከቼልሲ ጋር ጨዋታ ይኖረዋል ማለት ነው እና በዚህ መርሃ ግብር ላይ ፔፕ ጋርዲዮላ ያው ቀድሞ በባርሴሎና ቆይታው የሚኬል አርቴታን ቆይታ ሳነሳ ፔፕ ጋርዲዮላ እንደሚወደው ሞዴሉ እንደሆነም ሳነሳ እንደነበረ አንስቼ ነበርና ይተዋወቃሉ ማለት ነው እና በደንብ ሚኬል አርቴታም ለዲቴሎች ያለው እይታ ጥሩ እንደሆነ ይታወቃል ማለት ነው እና ፔፕ ጋርዲዮላም ይህንኑ ተጫዋች ሚኬል አርቴታን እንደዚሁ በመጠየቅ በዛ ጨዋታ ላይ ቼልሲ ከባየር ሙኒክ የሚያደርገው ጨዋታ ላይ ማለት ነው ዲቴል እፈልጋለሁ። ቼልሲ የለንደን ቡድን ነው፣ እንግሊዝ ውስጥ የሚጫወት ቡድን ነው፣ ቡንደስሊጋ ውስጥ የሚጫወት ቡድን ነው ፔፕ የሚያሰለጥነው ባየር ሙኒክ። ስለዚህ ስለ እንግሊዝ ቡድን በጣም ዲቴል የሆነ ኢንፎርሜሽን ፈልጋለሁ የሚል መልእክትን ማስተላልፎለት እንደዚሁ እርዳታ ጠይቆት ሚኬል አርቴታም ምላሽ የሰጠበት አጋጣሚ ነበርና ከዛ በኋላ ወዳጅነታቸው እየጠነከረ መጥቶ በማንቸስተር ሲቲ ቤት በምክትል አሰልጣኝነት ተመልክተነዋል ሚኬል አርቴታን ከፔፕ ጋርዲዮላ ጋር ማለት ነው። በጣም ጥሩ ጊዜ ነው አሳልፈዋል አብረው። በተደጋጋሚ ጊዜ ዋንጫ ለፕሪሚየር ሊግ ዋንጫ የበቃው ማንቸስተር ሲቲ ተመልክተናል። በሲቲ ቤት የነበረው ቆይታ ከተጫዋቾች ጋር ኢንዲቪዥዋሊ የሚያደርጋቸው ግንኙነቶች በጣም በትልቅ ደረጃ የሚነሳ አሰልጣኝ ነው ሚኬል አርቴታ። ያው ምክትል አሰልጣኝ ነው፣ የፔፕ ጋርዲዮላ ምክትል ነው። አሰልጣኝ ስታፍ ውስጥ ነው የሚገኘው። ነገር ግን ኢንዲቪዥዋሊ ተጫዋቾቹን ደግሞ በጣም ለጥሩ ደረጃ እንዲበቁ በማድረግ ሚናውን የሚወጣ አሰልጣኝ ነው። በሚኬል አርቴታ አሰልጣኝ ቡድን ውስጥ ካርሎስ ኮስታ አሁን የፓርማ አሰልጣኝ የሆኑ ካርሎስ ኮስታ የሚወጣውን ሚና ማለት ነው ሚኬል አርቴታ በወቅቱ የሚወጣው እና ማንቸስተር ሲቲ ቆይታው ላይ የነበረውን
ጊዜ በዚህ ነው በጉልህ ሁኔታ የሚታወሰው። ነገር ግን በጣም ታክቲካሊም ያለው እይታ እንደዚሁ ደግሞ ስለ ኳስ ያለው እውቀት በጣም ትልቅ እንደሆነ በተደጋጋሚ ጊዜ ሲነሳ ነበረ። ፖቼቲኖ እንዲሁም በአንድ ወቅት በሰጠው ቃለ ምልልስ ላይ ወደ ፓሪስ ሴን ዠርማ ሲመጣ እንደዚሁ የ17 ዓመት ወጣት ነበር ሚኬል አርቴታ። ስለ ጨዋታዎች የሚያነሳቸው ነገሮች ከአንድ 17 ዓመት ወጣት ልጅ የሚጠበቅ አይነት ሀሳብ አይደለም የሚያነሳው። በጣም ከባድ የሆኑ ሀሳቦችን ነበር ሲያነሳ የነበረው የሚል አስተያየትን ሰጥቶ ነበርና የወደፊቱ ትልቁ አሰልጣኝ እንደሚሆን የዛኔን ፍንጭ ይሰጥ ነበር የሚል አስተያየትን ሰጥቶ ነበርና በጣም ጥሩ የሆነ አሰልጣኝ እንደሚሆን በዛ ጊዜም ፍንጭ ሲሰጥ እንደነበረ ያስተዋሉበት ጊዜ ነበረ። በማንቸስተር ሲቲ ቤት የነበረው ቆይታ በዚህ ልክ የነበረ በጣም ብዙ ብለርድ የሆነ ነገር ግን ለፔፕ ቡድን የተለያዩ ቀዳዳዎችን በመድፈን ሌሮይ ሳኔ፣ ራሂም ስተርሊንግ የመሳሰሉ የቀድሞ የማንቸስተር ሲቲ ተጫዋቾች እንዴት ኢንዲቪዥዋል ኮች እንዳደረጋቸው እንዴት ፋይናል ሰርድ ላይ ያላቸውን እንቅስቃሴ እንዴት ኮች አድርጎ ወደ በጣም ጥሩ የሆኑ ተጫዋቾች እንዲሆኑ ማድረግ እንዴት እንዳደረጋቸው በተደጋጋሚ ጊዜ ያነሱታል። ስሙን እያነሱ እሱ ነው ለዚህ ያበቃኝ የሚል አይነት አስተያየት ሲሰጡ እየሰማን ነበር እና እንደዚህ አይነት ሚና ሲወጣ ነበር በማንቸስተር ሲቲ። አርሰናል በ2018 ከአርሰን ቬንገር ጋር በሚለያይበት ወቅት ኡናይ ኤመሪን ከመቅጠሩ በፊት ሚኬል አርቴታንም እንደዚሁ እጩ አድርጎ ሲያነሳው እንደነበረ ይታወሳል እና ከዛ በኋላ ኡናይ ኤመሪ በሚያስደምም ፕሬዘንቴሽን መጥቶ ለአርሰናል አመራሮች ኢቫን ጋዜሌስ፣ ስቴቨን ሚሊታንት በጣም በጥሩ ፓወርፖይንት እያንዳንዱን ተጫዋች ያቆላመጠ እየጠራ ማለት ነው። ሜሱት ኦዚልን ሜሱት እያለ ኦባ እያለ እያንዳንዱ ተጫዋች እንዴት በሱ ቡድን ስር ሚናው ምን ሊሆን እንደሚችል በጣም ፋሚሊየር በሆነ መንገድ በዚህ ረገድ በጣም ይወደሳል። ኡናይ ኤመሪ በጣም ፕሬዘንት በማድረግ ቪዲዮ አናላይዝ በማድረግ እንደዚህ ተጋጣሚ ቡድኖችን አናላይዝ በማድረግ በጣም በትልቁ ይወደሳል እና በአርሰናልም ቅጥሩን እንዲፈጸም ያደረገው ይሄ ኳሊቲው ነው እና በአንድ የአርሰናልም አመራሮች ወዲያው ነበረ ኡናይ ኤመሪን መቅጠር የቻሉት። ከኡናይ ኤመሪ ጋር የነበራቸው ቆይታ አለመሳካቱን ተከትሎ ነው ሚኬል አርቴታ ከአርሰናል ጋር እንደዚሁ በውድድር ዘመኑ መሀል ላይ የአርሰናል አሰልጣኝ በመሆን የተሾመው ኮች በመሆን የተሾመው። ነገር ግን በዛ ጊዜ ቤቱ ድረስ ሄደው እንዳነጋገሩት ከዛ ቀደም የነበረው የተለያዩ አርሰናል ተጫዋቾች በሚፈርሙበት ሰዓት ቤታቸው ድረስ በመሄድ የሚያነጋግር ኤጀንት እንዳለ ይታወቃል። ኪያጆ ራፕሻን ቻርልስ ዋትስ ዘ ሬቮሉሽን ብሎ በጻፈው መጽሐፉ ላይ ይህንኑም ሰው ሲጠቅስ ነበር ስለ ሚኬል አርቴታ አርሰናል ባነሳው መጽሐፍ ላይ ማለት ነው እና እንደዚሁ የአርሰናል የአመራር ቦርድ አባላት አሰልጣኝ ቅጥር ላይ እጅ ያላቸው እንደ ኤዱ ጋስፐር የመሳሰሉ የአርሰናል አመራሮች ሚኬል አርቴታ ቤት ድረስ በመሄድ ኔጎሽየት እንዳደረጉና በኋላም ስራውን እንደተቀበለ ሚኬል አርቴታ ያትታሉ ማለት ነው። በአርሰናልም የመጀመሪያው ጨዋታ ያው የኤቨርተን ጨዋታ ነው። በስቴዲየም ውስጥ ቁጭ ብሎ የተመለከተው ጨዋታ ማለት ነው እና የመጀመሪያው ደጋውቱ ላይ ያደረገው ጨዋታ ከበርንማውዝ ጋር በቪታሊቲ ስቴዲየም ኦባሜያንግ ግብ አስቆጥሮ ያሸነፈበት አርሰናል ጨዋታ ማለት ነው እና አሁን እዚህ ደረጃ ላይ ደርሷል ቡድኑ። ሚኬል አርቴታ በተለያዩ ጊዜያት የተለያዩ ያጨዋወት መንገዶችን አስመልክቶናል። በዛው ሲዝን በመጣበት ሲዝን ማለት ነው ኤፍ ኤ ካፕን ኮሜንት ሽልድን ሲያነሳ መልክተን ነበረ። በሴሚ ፋይናሉ ማንቸስተር ሲቲን ጥሎ በፋይናሉ ቼልሲን አሸንፎ ነው ኤፍ ኤ ካፕ ባለድል የሆነው። በሶስት ተከላካይ የሚጀምረውን ቡድን ተመልክተን ነበር። በአርሰናል ቤት ዲፌንስ ላይ ነው የመጀመሪያውን ትልቅ ሶሉሽን ለማምጣት የሞከረው ሚኬል አርቴታ። ወደ አጥቂው ላይ ብዙ ፎከስ አድርጎ አልነበረም። በዛ ጊዜ የነበረው የአጥቂ መስመር ላይ የነበሩ ተጫዋቾች ላካዜት፣ ኦባሜያንግ፣ ኒኮላ ፔፔ የመሳሰሉ ተጫዋቾች ነበሩ። አርሰን ሜሱት ኦዚል፣ ሄንሪክ ሚክታሪያን፣ ኤሌክስ ዌቢ የመሳሰሉ ተጫዋቾች ነበሩና
ያንን ቡድን ለረጅም ጊዜ አቆይቶታል። ከሚስቱ እዚህ ጋር ሰጣ ገባ ውስጥ እስኪገባ የተለያዩ አላስፈላጊ ነገሮች እስኪነሱ ድረስ ይህንን ቡድን አልቀየረም። ከቅርብ ጊዜ ወዲህ ነው እንደ ዊሊያን እያለ አዳዲስ ተጫዋቾችን ማስፈረም የጀመረው ማለት ነው። እና በተለያየ ጊዜ ኢቮልቭ እያደረገ የመጣውን አርሰናል እየተመለከትን ያለ ነው። ለእያንዳንዱ ሲዝን የተለያየ አፕሮች እያስመለከተን ማለት ይቻላል። 21 22 የተቸገረውን አርሰናል በኮቪድ ወቅት የነበረውን ሁሉነት እየተሰራለ ሲዝን ማለት ነው። የተቸገረውን አርሰናል የተመለከትንበት ለቶፕ ፎር ብዙ ተጫዋቾችን ነበር ያስፈርመው እንደ አሮን ራምስዴል፣ ቤንጃሚን ዋይት፣ ሳምቢ ሎኮንጋ፣ ኑኖ ታቫሬስ የመሳሰሉ ተጫዋቾች፣ ማርቲን ኦዴጋርድ የመሳሰሉ ተጫዋቾችን ነበር ሚካኤል አርቴታ ኤዱ ጋስፐር ያስፈረሙት። አንዳንድ ቦታዎችን ለመፍትሄ ለመስጠት እና ለወደፊቱ ይበጃል ያሉትን እልባት ለመስጠት የሞከሩበት ክረምት ነበረ። ከዛ በኋላ ነው 22 23 ሲዝን ላይ አርሰናል ዋንጫ ሳይጠበቅ ለዋንጫ የተፎካከረበትን ሲዝን የተመለከትነው እንደ አሌክሳንደር ዚንቼንኮ፣ ጋብሪኤል ሱስ የመሳሰሉ ተጫዋቾች የፈረሙበት ሲዝን ማለት ነው። በየጊዜው እንደዚህ ኢቮልቭ እያደረገ የተለያየ አጨዋወት መንገድን እያስመለከተን የመጣውን አርሰናል ነው እየተመለከተን ያለ ነው። በዚህ ሲዝን ግን ሚኬል አርቴታና አርሰናል ዴሊቨር ማድረግ ያለባቸው በትላልቅ ጨዋታዎች ላይ ያላቸውን ኢምፕሩቭ ማድረግ ያለባቸው መልስ መስጠት ያለባቸው ሌላ ይሄ የመጨረሻ እድል እንደሆነ እየተመለከቱት ያለው ሲዝን ላይ ያለ ነው። በፕሪሚየር ሊግም በሻምፒየንስ ሊግም በጣም ጥሩ ፐርፎርማንስን እያስመለከተ ነው የሚገኘው አርሰናል በቅርብ ጊዜ የነበረውን የጨዋታ መዋዠቅ በስተቀር ማለት ነው እና በጣም ጥሩ ጊዜን እያሳለፈ ያለውን አርሰናል ነበር ስንመለከት የነበረው። በቅርብ ጊዜያት ግን በጣም ቴንሽን ውስጥ የገባ በጣም ትልቅ ፕሬዠር የተቀመጠበት ይሄ ቼዘር መሆን ነው እና ቢንግ ቼዝድ ቼዝ ማድረግ ማለት ነው ወይም ደግሞ ከኋላ ሆኖ መከተል እና ከፊት ሆኖ መምራት የሚሉ ሁለት አውዶችን የያዘ አጋጣሚ ነው የተመለከትን ያለ ነው እና ፕሬዠሩ ከፊት ሆኖ መምራት ያለው ፕሬዠር እየከበደው እየመጣ ያለ ይመስላል። በአርቴታ በኩል በጣም ተጫዋቾቹ ስሜታዊ የሆኑ አርሰናልም ጨዋታውን በሳይኮሎጂካሊ የበላይ ሆኖ ማቹር ሆኖ ወይም ደግሞ በስሎ ጨዋታውን የሚገልባቸውን አጋጣሚዎች ላይ ደግሞ እየተመለከትን ያልሆነበት ይህ በጣም ኢማቹር የሆነው ነው ወደኋላ የሚያፈገፍገውን የሚፈራውን አርሰናል እየተመለከትን ያለ ነው እና ሳይኮሎጂካሊ ቡድኑ በአውሮፓ ከሚገኙ ቡድኖች ፔፕ ጋርዲዮላ በቅርብ ጊዜም በዓለም ከሚገኙ ቡድኖች አንደኛው ነው የሚል አስተያየት ሰጥቶ ነበር እና በጣም ጥሩ ቡድን ነው ፔፕ ጋርዲዮላ አንደኛ አይደለም ቢልም በጣም ጥሩ ቡድን ነው አርሰናል። ነገር ግን ይሄ ኤጅን ደግሞ ማሸነፍ ነው፣ ይህንን ኤጅ ደግሞ ማለፍ ይጠበቅበታል ማለት ነው ሚኬል አርቴታ። እውነት ነው ስኳዱ በጣም ሰፊ ነው። በክረምት የዝውውር መስኮት ብዙ ተጫዋቾችን ነው ማስፈረም የቻለው። ነገር ግን ይህንን ስኳድ የሚጠቀምበት መንገድ ሮቴት የሚያደርግበት መንገድ ደግሞ ሌላ መልስ የሚያሻው ነገር ነው ማለት ነው። በዚህ ጊዜ ግን ሚኬል አርቴታ ማንሳት የምፈልገው አንድ ነገር ማለት ነው በኦፕን ፕሌይ የሚፈጥራቸው እድሎች አርሰናል አሁንም በጣም ትልቅ ጥያቄ የሚነሳበት አርሰናል እንደሆነ በዚህ ሲዝን በሙሉ ጥያቄ የሚነሳበት እንደሆነ እየተመለከትን ነው የምንገኘው። የጎል አማራጮቹ እንዴት ስፓርስሊ እንደተበታተኑ የሚያስመለክትን ነው። ቀደም ብዬ ሳነሳም እንደነበረው በእንግሊዝ እና በሌሎች አሁን ፈረንሳይ ሊጓንም ተጫውቷል። ፈረንሳይ እግር ኳስንም ያውቃል። በስፔንም ተጫውቶ የስፔንንም እግር ኳስ ያውቃል። ቲኪታካንም ያውቃል። በእንግሊዝም ያለውን የአጨዋወት መንገድም ያውቃል። በመከላከል ኪክን ራሽ፣ ሴት ፒስ በእንግሊዝ እኮ ታላላቅ የሚባሉ አሰልጣኞች በሴት ፒስ እኮ ብዙ አይታወቁ። አሁን አርሰናልና ማንቸስተር ዩናይትድ ናቸው በፕሪሚየር ሊጉ አንደኛና ሁለተኛ በሴት ፒስ ብዙ ጎል በማስቆጠር ማለት ነው እና እንደዚህ አይነት ልጆችን እየተጠቀመ እንዳለ ከተለያዩ ቦታዎች የተቀየጠ አሰልጣኝ እንደሆነ እየተመለከትን ያለ ነው። ሚኬል አርቴታ አርሰናል ይህ ነው
በዚህ መንገድ ብቻ ነው የሚጫወተው ብሎ የሚወሰን አይነት ቡድን አይደለም ሚኬል አርቴታ የገነባው። በተለያዩ ቦታዎች ላይ በጣም ጥሩ የሆነ ቡድን ኒርሊ ፐርፌክት የሆነ ቡድን ነው እየገነባ እየተመለከትን ያለ ነው። ነገር ግን አንድ የጎደለው ነገር ለመፍታት ወይም ደግሞ አዳጋች የሆነበት ነገር ኦፕን ፕሌይ ወይም ደግሞ በክፍት ጨዋታ ግብ ለማስቆጠር እድሎችን የሚፈጥርበት አጨዋወት መንገድ። እውነት ነው አሰልጣኞች እስከ 3ኛ የሜዳ ክፍል ድረስ እኔ ያመጣቸዋለሁ ከዛ በኋላ ያለውን እናንተ ጨርሱት፣ እናንተ ናቸው የእናንተ ኃላፊነት ነው እንደሚሉ ይታወቃል። ነገር ግን ያችን ኤጅ ደግሞ ማለፍ እንደሚጠበቅበት በተደጋጋሚ ጊዜ እየተመለከትን ነው። አሁን አይደለም ስንመለከት ነው፣ ከዚህ ቀደም በነበረው ጊዜ በሻምፒየንስ ሊግ ከፖርቶ ጋር በነበረው የጥሎ ማለፍ ጨዋታ የኮንሲሳው ቡድን ማለት ነው ፖርቶ ጎንካሎ ኢናሲዮ የነበረበት ቡድን እንዴት ሲያስቸግረው እንደነበረ ስፖርቲንግ ሊዝበን ራሱ ማኑኤል ጋርቴ ቡድን ማለት ነው የሮበን አሞሪም ዩሮፓ ሊግ ላይ ጥሎት አይደለ በጥሎ ማለፉ ማለት ነው እና በሴሚ ፋይናል ማለት ነው በ22-23 ሲዝን ማለት ነው እና በሚድ ብሎክ ከሚጫወቱ ቡድኖች እንዴት እንደሚፈትኑት ስንመለከት የነበረው አርሰናል ነው። አሁንም በተደጋጋሚ የምንመለከተው አርሰናል በዚሁ አጨዋወት መንገድ ላይ መፍትሄ ለማግኘት በጣም እየተቸገረ ያለውን አርሰናል እየተመለከትን ያለ ነው። በክረምቱ የዝውውር መስኮት ለዚህ መልስ ይሆናል ተብሎ ሪቼዚ ከክሪስታል ፓላስ ፈርሟል። የማርቲን ኦዴጋርድ ተተኪ ይሆናል ተብሎ ወይም ደግሞ አርሰናል እንደዚህ አይነት ጨዋታዎች ላይ መልስ እንዲኖረው ብቻውን ልዩነት መፍጠር የሚችል ተጫዋች ነው ተብሎ ማለት ነው። በጣም ሃይ ቮሊዩም ሹተር የሆነ ተጫዋች ነው። በጣም ጥሩ ሹት የሚያደርግ ተጫዋች ነው። በተለይ ከቦክስ ውጭ እንደዚሁ ደግሞ ጥሩ ድሎችን የሚፈጥረው ተጫዋች ነው ብሬቼዜ። ነገር ግን ሚኬል አርቴታ የዚህን ተጫዋችን እንዴት ደግሞ አድቫንቴጅ ለአርሰናል አድቫንቴጅ እና በጣም ለአርሰናል እንዲጠቅም የማድረግ ደግሞ ትልቅ ኃላፊነት ተጥሎበታል ማለት ነው እና በቀጣይ የሚያደርጉት ጨዋታዎች ላይ በዚህ ረገድ የሚሰጠው መፍትሄና የሚሰጠው ሶሉሽን የሚጠበቅ ነው የሚሆነው። በክፍት ጨዋታዎች አርሰናል ምን ያህል ግቦችን ያስቆጥራል ወይም ደግሞ ምን ያህል እድሎችን ይፈጥራል የሚለው ተጠባቂ ነው የሚሆነው ማለት ነው። በዚህ ረገድ ሚኬል አርቴታውን ሶሉሽን እንመለከታለን። ጥሩ አማራጮች አሉት ፊት መስፈር ላይ። ነገር ግን በየጨዋታው የምንመለከተው አርሰናል ኦልሞስት ተመሳሳይ ሪትምን ደግሞ ተመሳሳይ አርሰናልን የሆነ እየመጣ ነው የሚገኘው። አንዳንድ ተጫዋቾች ፍረስትሬትድ የሆኑ እንዳለ እየተመለከትን ነው የምንገኘው። ውድ አድማጭ ተመልካቾች ስለ ሚኬል አርቴታ አንዳንድ ነገሮችን እናንሳ በሚል ነው ይህንን ፕሮግራም ያጠናክር ነው በአርሰናል በኩል ማለት ነው። በቀጣይ ባለፈውን የማንቸስተር ዩናይትድ ጨዋታ መሸነፉን ተከትሎ በቀጣይ የሚያደርገው ጨዋታ ተጠባቂ ነው የሚሆነው። በቀጣይ በሻምፒየንስ ሊጉ ካሪት አልማይቴን በሜዳ ያስተናግዳል። እንደዚሁ ደግሞ ሻምፒየንስ ሊጉን ሁለተኛው ነው እንደሚያልፍ አረጋግጧል። በፕሪሚየር ሊጉ ደግሞ ኢላንድ ሮድ ላይ በመጓዝ ሊድስን ያስተናግዳል፣ ሊድስን ይገጥማል። በጣም ትልቅ ጨዋታ ነው። ምክንያቱም ሊድስ በጣም ጥሩ ቡድን ነው። ትልልቅ ቡድኖችን ሲፈትን ስንመለከት ነበር። በኤሜሬትስ የነበረው ጨዋታ በአርሰናል አሸናፊነት እንደተጠናቀቀ እናውቃለን። ነገር ግን በቀጣይ ደግሞ ሚኬል አርቴታ ቡድን ምን አይነት መፍትሄ ይዞ ይመጣል የሚለው ደግሞ ተጠባቂ ነው የሚሆነው። የዚህን ይጠቀማል አይጠቀምም የሚለው ደግሞ ተጠባቂ ነው የሚሆነው። ውድ አድማጭ ተመልካቾች ይህንን አብረን እንመለከታለን። ለዛሬ ነበረን ጥንክር ይህንን ይመስል ነበር። አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። አርጂና ስፖርቶች ነን። ሀሳብ አስተያየቶቻችሁን አድርሱን። እንደዚሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትሆኑ እንጋብዛለን። ስለነበረን ቆይታ ከልብ እናመሰግናለን።